ልጅ ለመሆን መንግሥተ ሰማያትን አክሰስ ለማድረግ በጽዮን አባል ለመሆን በበጉ ሰርግ ላይ ለመገኘት ለዘላለም ከመላእክቱ ጋር አብሮ ጌታን ለማምለክ ልጅ መሆን የሚባል መስፈርት አለ። ለዚህ ነው አደባባይ ወጥተን ተቀበል የምንለው። ዝም ብለን እኮ አይደለም ተቀበል የምንለው፣ እንድትቀበል እግዚአብሔር ስለሚያዝ ነው። እዚህ መጽሐፍ ላይ ብላክ ኤንድ ዋይት በግልጽ ስለተጻፈ ነው። ጌታን ተቀበል። ተቀብየዋለሁ ጌታ። አንዳንዱ ሰው ያሾፋል። አይታቸው ተቀብየዋለሁ። አንተ ሳታውቅ እኔ ጌታን አውቀዋለሁ። አታውቀው። ስትቀበለው ነው የምታውቀው። ስትቀበለውስ እንዴት ነው የምትቀበለው? አይ እኔ እኮ ተቀብየዋለሁ ከእናት ከአባቴ ከዘሬ ምናምን ተቀበል። ኖ አንተ ነው የምትለው። ሮሜ 10:9 ይመጣላ። እዚህ ላይ አየህ ምን ይላል? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን መካከል እንዳስነሳው በልብህ ብታመን ትድናለህ። ሰው በአፉ መስክሮ በልቡም አምኖ ይድናልና። ለዚህ ነው እጅህን አንስተህ ኢየሱስ ጌታ